ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ ጭነን ልንጠቀመው የሚገባ እጅግ ተወዳጅ የሆነ አፕሊኬሽን እጠቁማችኋለሁ ማለት ነው። አፕሊኬሽኑ እንግዲህ ፍሪ ነው ማለት ነው። ከአፕ ስቶር ወይም ከፕላይ ስቶር ላይ አወርደን ስልካችን ላይ በመጫን እንግዲህ መጠቀም እንችላለን ማለት ነው። አፕሊኬሽኑ እንግዲህ በዋናነት የሚያገለግለው ምንድነው? የተለያዩ ፕላትፎርሞችን ወይም የተለያዩ ሶሻል ሚዲያዎችን እየተጠቀምን ባለንበት ሰዓት እንግዲህ የምንፈልገው ዕቃ ወይዛ ፕላትፎርም ላይ እንግዲህ ሶሻል ሚዲያው ላይ ተቀምጦ ልናገኘው እንችላለን ማለት ነው። እኛ መግዛት የምንፈልገውን ወይም የምንፈልገውን ዕቃ እንግዲህ የተለያዩ ፕላትፎርሞች ላይ እንዳገኘን እንግዲህ በዛ አፕሊኬሽን አማካኝነት እንግዲህ በማከበብ ብቻ ስንጠይቀው እንግዲህ የት እንደሚገኝና ዋጋው ምን ያክል እንደሆነና አስተማማኝነቱ ምን ያክል እንደሆነ በግልጽ ቁጭ አድርጎ ይነግረናል ማለት ነው። ስለዚህ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች እንግዲህ መካከል ይህንን አፕሊኬሽን ቀጥታ በዋናነት ጭነን ልንጠቀመው ይገባል ማለት ነው። ይህንን አፕሊኬሽን እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ እንዳወረድን እንግዲህ ስልካችን ላይ ከጫን በኋላ እሱን በመክፈት እንግዲህ የተለያዩ ፐርሚሽኖችን በማስተካከል ወደ ተለያዩ ዌብሳይትና ወደ ተለያዩ ፕላትፎርሞች ገብተን እንግዲህ መጠቀም እንችላለን ማለት ነው። አፕሊኬሽኑ ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለውን የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህንን ቪዲዮ እስከ ፍጻሜው እንድትከታተሉ በአክብሮት እንጋብዛለን። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችን ላይ ጭነን ልንጠቀመው የሚገባ እጅግ ተወዳጅ የሆነ አፕሊኬሽን እንግዲህ አሳያችኋል ማለት ነው። አፕሊኬሽኑ እንግዲህ ከፕላይ ስቶር ወይም ከአፕ ስቶር ላይ ካወርን በኋላ ስልካችን ላይ ጭነን ከምናገኛቸው አፕሊኬሽኖች መካከል እንፈልገው ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። አፕሊኬሽኑ እንግዲህ እንደምትመለከቱት እዚህ ስክሪን ላይ የምትመለከቱት አፕ ነው ማለት ነው። ይህንን አፕሊኬሽን በትን እያንዳንዱ ፐርሚሽን እያስተካከልን እንግዲህ እንዴት አድርገን መጠቀም እንደምንችልና ስለ እቆች ምን አይነት አገልግሎት እንደሚሰጥና እንዴት አድርገን ማወቅ እንደምንችል እንመለከታለን ማለት ነው። ስለዚህ አፕሊኬሽኑን ስልካችን ላይ ተጭነው ካሉ አፕሊኬሽን መካከል እንዳገኛችሁ እንግዲህ ሙሉ ለሙሉ አፕሊኬሽኑ ተከፍቱታላችሁ ማለት ነው። አፕሊኬሽኑን በምትከፍቱበት ሰዓት እንግዲህ እንደዚህ ነው የሚመጣ ማለት ነው። የተለያዩ ፐርሚሽኖች አሉ። ስለዚህ ምንድነው እናደርገው እዚህ ጋር መለከቱ እንግዲህ አክሴፕት የሚል የመጀመሪያው ይመጣላችኋል ማለት ነው። ይሄንን አክሴፕት የሚለውን ቀጥታ ሙሉ ለሙሉ እንጫናለን ማለት ነው። አክሴፕት የምትለይትን ሴቲንግ እንደነካን እንግዲህ እንደዚህ ነው የሚመጣልን ማለት ነው። እንደዚህ እንደመጣልን እንግዲህ ምንድነው የምናደርገው ከዚህ ወደ መጀመሪያው አካባቢ የሚመጣልን አንድ ሴቲንግ አለ ማለት ነው። ከነሱ መካከል እንግዲህ አሲስታንት አፕ የሚል አለ ማለት ነው። እሱ ሴቲንግ በመንካት እንግዲህ ማስተካከል ይኖርብናል ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር አሲስታንት አፕ የሚለውን እንግዲህ አንድ ጊዜ እንጫናለን። እሱን እንደተጫነው እንግዲህ ወደዚህ ወርታች አካባቢ አንድ ሴቲንግ ይመጣል ማለት ነው። እሱ ምን ይላል ማለት ነው። እዚህ ጋር ላይ ጎቱ ሴቲንግ የሚል አንድ ሴቲንግ ይመጣላል። እሱን በመንካት እንግዲህ የሚጠይቀን ፐርሚሽኖችን ማስተካከል እንችላለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ጎቱ ሴቲንግ የሚለው እንደተጫነ እንግዲህ እንደዚህ አይነት እንደሚመጣልን እዚህ አካባቢ ያሳየናል ማለት ነው። ስለዚህ ምንድነው የምናደርገው እኛ አሁን ጎቱ ሴቲንግ የሚለውን አንድ ጊዜ እንጫናለን። ጎቱ ሴቲንግ የሚለው እንደተጫነ እንግዲህ ሙሉ ለሙሉ እንደዚህ ነው የሚመጣልን ማለት ነው። እንደዚህ ከመጣን በኋላ እዚህ ጋር ላይ እንደምትመለከቱት እንግዲህ ዲጂታል አሲስታንት አፕ የሚል ይመጣል ማለት ነው። እሱን ቀጥታ እንዳገኘን እንግዲህ ዲጂታል አሲስታንት አፕ የሚለውን እንግዲህ አንድ ጊዜ እንጫናለን። እሱን ስንጫነው እንግዲህ እንደዚህ ነው የሚመጣል ማለት ነው። ከነዚህ እንደምትመለከቷቸው እንግዲህ ሶስት ነገሮች ይመጣሉ ማለት ነው። የመጀመሪያው እናንተ አሁን እየተጠቀማችሁ ያለ ጎግል ነው ማለት ነው። ጎግል ላይ እንግዲህ ስትጠቀሙ የተለያዩ ሰርች ታረጋላችሁ፣ ማየት የፈልጋችሁት ነገር ትመለከታላችሁ። እንዲሁም የተለያዩ ጥያቄዎችን በመጠየቅ ነው ስትጠቀሙ የነበር ማለት ነው። ከነዚህ መካከል እንግዲህ እንደምታረጉት እዚህ ጎግል ላይ እናንተ የምታገኙት ማለት ነው ምን እናረጋለን አፕሊኬሽኑ ላይ ቀጥታ እናረጋዋለን ማለት ነው። እዚህ ጋር እንደምትመለከቱ እንግዲህ ሰርክል ቱ ሰርች የሚል አለ ማለት ነው። እሱ ጋር እናረጋዋለን። እሱ ጋር እንዳረግነው እንግዲህ ከዚህ ከታች ላይ እንደምትመለከቱት ምን ያህል ካንሰልና ኦኬ የሚል ይመጣል ማለት ነው። ኦኬ እንለዋለን። ኦኬ ስንለው እንግዲህ እንደምትመለከቱት እዚህ ሰርክል ቱ ሰርች ላይ ሆኖልናል ማለት ነው። እሱ እንደሆነ እንግዲህ ምንድነው እናደርግ ባክ ብለን ቀጥታ እንመለሳለን ማለት ነው። ባክ ብለን እንግዲህ ስንመለስ እንደዚህ ይመጣል ማለት ነው። አሁንም መልሰን ባክ ብለን እንመለሳለን። ባክ ብለን ስንመለስ ደግሞ እዚህ ጋር እንደምትመለከቱት ደግሞ አንድ አለ ማለት ነው። ቪአክሽን የሚል አለ ማለት ነው። ስለዚህ ቪአክሽን የሚል ቀጥታ እንዳገኘን እንግዲህ እሱን አንድ ጊዜ እንጫናለን። ቪአክሽን የሚለው እንደተጫነ እንግዲህ እዚህ ጋር እንደምትመለከቱት ምን ትላለች እዚህ ጋር ላይ አያም አግሪ ምትል አንድ ሴቲንግ አለች ማለት ነው። እሷን አንድ ጊዜ ቲክ እናረጋታለን። እሷን ቲክ ስናረጋት እንግዲህ እዚህ ጋር እንደምትመለከቱ ኖት ናውና አግሪ ምትላለች ማለት ነው። አግሪ እንላታለን። ስለዚህ አግሪ ስንላት እንግዲህ ራሷ እንግዲህ እንደምትመለከቷት እንግዲህ ቲክ ታረግልናለች ማለት ነው። ቲክ እንዳረገልን ምንድነው የምናደርገው ጎቱ ሴቲንግ የሚል አሁንም ከዚህ ከታች ይመጣል ማለት ነው። እዚህ ጋር ላይ ጎቱ ሴቲንግ የምትለይትን አንድ ጊዜ እንጫናታለን። ጎቱ ሴቲንግ የምትለይ እንደተጫነ እንግዲህ ምንድነው የምናደርገው እዚህ ላይ ኢንስቶልድ አፕስ የሚል እናገኛለን ማለት ነው። ኢንስቶልድ አፕስ የሚል
ብለን አንድ ጊዜ እንጫኗለን። ኢንስቶልድ አፕ የሚለው እንደተጫነ እንግዲህ አፕሊኬሽን እናገኘዋለን ማለት ነው። እዚህ ጋር ላይ እንደምትመለከቱ እንግዲህ ኦፍ ሆኖ ነው ያገኘነው ማለት ነው። እሱን አንድ ጊዜ በመጫን እንግዲህ ሙሉ ለሙሉ እንደዚህ ኦን እናረጋታለን ወይም እናበራታለን ማለት ነው። እሱን በምንነካበት ሰዓት እንግዲህ እንደምትመለከቱ ከታች ላይ እንግዲህ አንስቶልድ እና አሎ ቢል ይመጣል ማለት ነው። አሎ ስንለው እንግዲህ ራሱ ይበራልና ማለት ነው። እንደዚህ ኦን እንዳረግን ወይም እንዳበራን ባክ ብለን ቀጥታ እንመለሳለን ማለት ነው። ፐርሚሽኖች እዚህ አፕሊኬሽን ላይ አስተካክለን እንደጨረስ እንግዲህ ሙሉ ለሙሉ ከዚህ አፕ ላይ እንወጣለን። ይሄ አፕሊኬሽን እንግዲህ እንደምትመለከቱት ስልካችሁ ላይ አለ ማለት ነው። ይሄን አፕሊኬሽን እንግዲህ ምንም አይነት የምትጠቀሙት ወይም የምትነካኩት ነገር የለም ማለት ነው። ምን እንደምታደርጉት ቀጥታ መጎብኘት ወይም መፈተሽ የምትችሉት የተለያዩ ፕላትፎርሞችና የተለያዩ ሶሻል ሚዲያዎች ላይ ነው የምትገቡ ማለት ነው። አንተ እንግዲህ ወደምትፈልጉት ሶሻል ሚዲያ ላይ መግባት ትችላላችሁ ማለት ነው። እኔ ግን ዛሬ ማሳያችሁ ፌስቡክ ላይ ገብቼ አንድ ነገር እንፈልጋለን ማለት ነው። እሱን አግኝተን እንግዲህ ሰርች አድርገን እንጠይቃለን ማለት ነው። ስለዚህ እሱን እንዴት አድርገን ነው የሚለው ሙሉ ዝርዝር እንመለከታለን ማለት ነው። እናንተ ቴሌግራም ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ የተለያዩ ነገሮች ላይ ልትገቡ ትችላላችሁ። እኔ ግን ለጊዜው ማሳያችሁ ሙሉ ለሙሉ ፌስቡክ ላይ ማለት ነው። ስለዚህ ከዚህ ወጣና ሙሉ ለሙሉ ምን ላይ እገባለሁ? ፌስቡክ ላይ ቀጥታ እገባለሁ ማለት ነው። ፌስቡክ ላይ ቀጥታ እንግዲህ እንደዚህ እንደገባሁኝ ፌስቡክን ስከፍተው እንግዲህ እንደዚህ መጥቶልኛል ማለት ነው። በርካታ የሆኑ እዚህ ጋር ላይ እንደምትመለከቷቸው የተለያዩ ጌጣጌጦች አሉ ማለት ነው። እናንተ ግን ለአልባሳት ሊሆን ይችላል፣ ጌጣጌጥ ሊሆን ይችላል ወይም መገልገያ ቁሶች ሊሆኑ ይችላሉ ማለት ነው። እንደ ስልክ፣ እንደ ሰዓት፣ እንደ ጫማ የተለያዩ ነገሮችን መጠቀም ትችላላችሁ ማለት ነው። እነዚህን ጌጣጌጦችን እኔ እጠይቀዋለሁ ማለት ነው። እናንተ እንግዲህ ምንድነው የምታደርጉት? ይሄንን ነገር ስክሪንሻት በማንሳት ብቻ ስልካችሁ ላይ በማስቀመጥም መጠየቅ ትችላላችሁ ማለት ነው። ቀጥታ እንደዚህ ነው እንዳለም መጠየቅ ትችላላችሁ። ከቴሌግራም፣ ከፌስቡክ፣ ከኢንስታግራም እንዲሁም ከትዊተር እንደ ጎግል ሁሉ መጠየቅ ትችላላችሁ ማለት ነው። ስለዚህ ምንድነው የምናደርገው? እንግዲህ ለመጠየቅ ስንፈልግ አፕሊኬሽኑ ቀጥታ ምንም የምንከፍተው ነገር የለም ማለት ነው። ምንድነው የምናደርገው? ወደዚህ ወርታች አካባቢ እንግዲህ ባክ ብለን የምንመልስበት ነገር አለ። አለበስተቀር በመሃሉ ቀጥታ የምንነካበትና እንዲሁም ሶስት ሰረዝ ምልክቱ አሉ ማለት ነው። እንደየስልካችን ይለያያል ማለት ነው። ስለዚህ እዚህ ከታች መካከል ላይ ያለውን በተን እንግዲህ ጠቅጠቅ አድርገን እንይዟል ማለት ነው። እሱን ጠቅጠቅ እንደዚህ አድርገን በምንይዝበት እንግዲህ ጎት ኢት እንልና ቀጥታ ሙሉ ለሙሉ እንደዚህ እናከበዋለን። ስናከበው እንግዲህ የጠየቁት እንግዲህ የአንገት ሀብል ወይም ወርቅ ነው ማለት ነው። ስለዚህ ወርቅ እንግዲህ በተለያዩ ዲዛይኖች እንደሚሰሩ ከዚህ ከታች አስቀምጦልኛል ማለት ነው። እና ምን ያክል ዋጋ እንደሆኑም በዚሁ ይነግረኛል ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? ስለጠየቃችሁት ማች ስለሚያደርጉ ነገሮች ይጠይቃችኋል ማለት ነው። ለምሳሌ የተለያዩ ተመሳሳይ ነገሮችንም በዚህ ያሳየናል ማለት ነው። እንድንጠነቀቅ ስለጠየቅነው ጉዳይ እንግዲህ ተመሳሳይ ነው ኦሪጂናሉንም በመለየትና ሙሉ ስለዛ ስለጠየቅነው ደረጃ ያለበትንም ሙሉ ዲቴል ይነግረናል ማለት ነው። ከዚህ ባክ ብለን እንመለስና እንግዲህ ሌላ ደግሞ እንጠይቀዋለን ማለት ነው። እንደዚህ እንደመጣው ደግሞ አሁን እንደሚያገኙት ምንድነው ጫማ ነው ማለት ነው። አልባሳት እንግዲህ የት እንደሚገኝና ዋጋው ምን ያክል እንደሆነ ምን ያክል ዲዛይን እንዳለውም ደግሞ ይነግረኛል ማለት ነው። ስለዚህ እሱን አሁን ጠቅጠቅ አድርጌ ይዛል ማለት ነው። እሱን ጠቅጠቅ አድርጌ በሚይዝበት ሰዓት እንግዲህ እንደዚህ አከብለታል ማለት ነው። እንደዚህ ሳከብለት እንግዲህ እኔ ጫማን የጠየቅኩት ማለት ነው። ስለዚህ ጫማ እንግዲህ የተለያዩ ዲዛይኖች እንዳሉና የት አካባቢ እንደሚገኙ ሙሉ ለሙሉ እየነገረኝ ነው ማለት ነው። ስለዚህ እነዚህ ጫማዎች እንግዲህ ምን አይነት ተመሳሳይ ጫማዎች እንዳሉና ራሱ ምን አይነት አገልግሎት እንዳለውና ስንት ብር እንደሆነ ሁሉ ይነግረኛል ማለት ነው። ስለዚህ እንደምትመለከቱ ከዚህ ከታች እንግዲህ በርካታ የሆኑ ጫማዎችን ዲዛይን እያመጣልኝ ማለት ነው። በስንት ብር እንደሚሸጡ ሁሉ ይነግረኛል ማለት ነው። ስለዚህ ጫማ ማች የሚያደርጉ ጫማዎች ይነግረኛል ማለት ነው። ይህ ጫማ እንግዲህ በጣም ብራንድ የሆነና የት አካባቢ እንደሚገኝ እንዲሁም ተመሳሳይ የሆኑ ማች የሚያደርጉ ጫማዎችን ሁሉ ያሳየኛል ማለት ነው። ስለምትገዙት ጉዳይ እንግዲህ የተለያዩ ሶሻል ሚዲያዎች ያስተዋወቁበትን መንገድ ሁሉ ያሳያቸዋል። የት እንደሚገኙና ሙሉ ለሙሉ የት መግዛት እንደምንችልስ ሙሉ ለሙሉ እስከነ ስልክ ቁጥራቸው የሚያስቀምጡ ሰዎች አሉ ማለት ነው። እነሱ ሁሉ አብሮ ያሳየናል። ፌስቡክ ላይ፣ ኢንስታግራም፣ ጎግል ላይ የተለያዩ ፕላትፎርሞች ላይ የት እንደተቀመጠ ሙሉ ለሙሉ ጫማውን ብቻ በመፈለግ ያሳየናል ማለት ነው። እንዲሁም ከአማዞን ሁሉ እንዴት አድርገን ማዘዝ እንደምንችልም ይነግረናል ማለት ነው። የተለያዩ ሶሻል ሚዲያዎችና የተለያዩ ፕላትፎርሞችን በምንጠቀምበት ሰዓት እንግዲህ የምንፈልጋቸውን ነገሮችን ወይ መግዛት የምንፈልጋቸው እንዲሁም ማወቅ የምንፈልገውን ነገር እንግዲህ ስናገኝ ቀጥታ በዚህ አፕሊኬሽን አማካይነት የት እንደሚገኝና ምን ያክል ዋጋ እንደሚሸጥና ምን ያክል ማች የሚያደርጉ ነገሮችን የት እንደምናገኛቸው ማወቅ እንችላለን ማለት ነው። ስለዚህ ሙሉ ለሙሉ ይሄንን እንደዚህ ካየን በኋላ ቀጥታ እኔ እወጣለሁ ማለት ነው። እኔ በቀላሉ አሳይቻችኋለሁ ማለት ነው። እናንተ ግን እያንዳንዱን ነገር እየገባችሁ መመልከት ትችላላችሁ ማለት ነው። ይሄን አፕሊኬሽን እንግዲህ ስሙ ማን ይባላል፣ የት ነው የምናገኘው የሚለውን አብረን እንመልከት። እንግዲህ የአንድሮይድ ተጠቃሚ ከሆናችሁ ፕላይ ስቶር ላይ ትገባላችሁ ማለት ነው። የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ትገባላችሁ ማለት ነው። የአንድሮይድ ተጠቃሚ ስለሆነ ፕላይ ስቶር ላይ ይገባሉ ማለት ነው። ፕላይ ስቶር ላይ ቀጥታ እንደገባን እንግዲህ ሙሉ ለሙሉ ሰርች ባሩ ላይ እንዳለን ማለት ነው። ወደ ሰርች ባሩ ላይ እንደድና ቀጥታ ምን ብለን እንጽፋለን? ሰርክል ቱ ሰርች ብለን እንጽፋለን ማለት ነው። ሰርክል ቱ ሰርች የሚለው ከዚህ ከታች ያለው ቀጥታ ስታስገቡት እንግዲህ አፕሊኬሽኑ ሙሉ ለሙሉ ሰርች ካደረገ በኋላ እዚህ ጋር የሚመጣል ማለት ነው። አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ይሄ አፕሊኬሽን ነው። በርካታ የሆኑ
ተመሳሳይ ነው አፕሊኬሽኖች ሊኖሩ ይችላሉ። ሎጎ ራሱ ይሄ ነው ማለት ነው። ቀጥታ እሱን አፕሊኬሽን እንነካዋለን። ይሄ አፕሊኬሽን እንግዲህ እንደምትመለከቱት ከ8000 በላይ እንግዲህ 4.4 ኮከብ ሰጥተውታል ማለት ነው። በዓለም ላይ እንግዲህ ዳውንሎድ አድርገው የሚጠቀሙት ደግሞ ይሄንን አፕሊኬሽን ከ500,000 በላይ ህዝቦች ዳውንሎድ አድርገው ይጠቀሙታል ማለት ነው። ይሄ አፕሊኬሽን እናንተ ጋር እንግዲህ ኢንስቶል ለሚላችሁ ማለት ነው እናንተ ኢንስቶል አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ ግን ኢንስቶል ስላደረኩት ወይም ስላወረዱት እንግዲህ ኦፕን ነው የሚለኝ ማለት ነው። ቀጥታ ሙሉ ለሙሉ ይሄንን አፕሊኬሽን በማውረድ መጠቀም ትችላላችሁ ማለት ነው። ይሄንን አፕሊኬሽን ስትጠቀሙት እንግዲህ ዋነኛ ጥቅሙ ምንድነው? ኦሪጂናል የሆኑ እቃዎችን ትገዛላችሁ ወይም አሊያ በስተቀር የተለያዩ እቃዎች የት እንደሚገኙና ምን ያክል ዋጋ እንደሆኑ ማወቅም በዚሁ ትችላላችሁ። ተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።